በምድረ በዳ ኖርክ ማለት አትረባም ማለት አይደለም። የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ ስርጓጎጡን ባንተ ሊያስተካክል ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ዮሐንስ ያገለግለው እንዲነድ እንዲያበር ያደረገው ስፍራውን ስላወቀ ነው። ጊዜውን ስላወቀ ነው። ልዩ ተልእኮውን ስላወቀ ነው። ከሰው ጋር መወዳደርን ትተህ ተልእኮውን ፈልግ። ለምን ተፈጠርኩ ብለህ ጠይቀኝ፣ መንገድን አሳያለሁ። የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ ቃል እስኪመጣለት ተቀምጧል። ምድረ በዳ እኮ የሚንቀለቀል ሰው የሚኖርበት አይደለም። ዮሐንስ መንፈስ ቅዱስ ተሞልቷል። ምድረ በዳ የቆየው ያነሰው ትምህርት ስላለ አይደለም። የመለኮትን ጊዜ ሲጠብቅ ተልእኮው ብቻ ሳይሆን ጊዜ ማወቅ የመልእክተኛ ሁለተኛ ባህል ዮሐንስ ጊዜውን ያውቃል። በዛ ምድረ በዳ ምን ታደርጋለህ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ፣ የኤልያስ መንፈስ አለብህ ከተባልክ ብትለው ብራዘር በጊዜ ነው። እግዚአብሔርን አልቀድምም አልዘገይም። በጊዜው ስለወጣ ነው ውበቱ የጨመረው። በዚህ ላችኋል ሙሴ 400 ዓመት በግብፅ ይገዛሉ ብሎ ነበር ለአብርሃም። ግን 40 ዓመት ቀድሞ አንዱን ግብፃዊ አንቆ ገደለ። አይሆንም፣ በጡንቻ አይሆንም። ፈርዖን አሳደደው፣ እረኛ ሆነ። በጎች እየጠበቀ ሚስት አግብቶ ልጅ ቢወልድም ነገር ግን እስራኤልን ለማዳን ከ40 ዓመት በፊት ቀደመ። እዚህ ላችኋል ቁጥቋጦ ሲቀጣጠል ራእዩን ለማየት ሄደ። ሙሴን የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነው። ጫማና አቴንሽን ስጠኝ። ከሰማይ የሕዝቤን ጩኸት ሰማው፣ ላድናቸው ወረር። እስካሁን የተነበርክ እግዚአብሔር ሆይ ሙሴ ውረድ ስትለኝ እኮ ሞት ውጣ ስትለኝ ሞት አምላክ አይደለሁም። ለአባት ለአብርሃም ከ400 ዓመት በኋላ እወርዳለሁ ብየዋለሁ። ሚስጥሩን አልደበኩም። ከ40 ዓመት በፊት ለማዳን ሙከራ ያደረኩት ከጊዜ ውጪ ነውን? ከጊዜ ውጪ ነው። አሁን ሰዓቱ ሞላ። እናስ ሕዝቤን ከፈርዖን እጅ ስንት ሺህ ሰረገላ ጦር ያለው ሰራዊት እኮ ነው። በዱላ ነው ማለት ነው። በዚች ዱላ አትበላት፣ የጊዜው በትር ነው። ኤርትራ ባህር ሰላምታ ነው። በዚች በትር ላይ ማንም ሊቋቋም አይችልም። ፈርዖንን ታንቀጠቅጣለች፣ ጠንቋዎችን ታንቀጠቅጣለች፣ አለቱን ውሃ ያወጣል። ለምን ቀባሃት? በዚህ የጊዜው በትር ስለ ጊዜ ነው። ያለ ጊዜ አሁንም አንተ ነብይ ነህ፣ ራስን ግለጥ። ለእናንተ ጊዜ ሁሉ ምቹ ነው፣ ለእኔ ግን ጊዜ ገና ነው። ልጄ ሆይ ወይን ጠጅ እኮ አለቀባቸው። እናቴ ሆይ ጊዜ ገና ነው። ኦ አባት ሆይ ሰዓቱ ደርሷልና ልጅህን አክብር። በኢትዮጵያ ውስጥ በአፍሪካ ቀንድ ታላቅ ሪቫይቫል ሊሆን ሰዓቱ ደረሰ። በእውነት እኔ ስላልኩ አይደለም፣ በእውነት በውስጤ መንፈስ ቅዱስ ሽታ ይሰማል። ብዙ ነቢያቶችም ያረጋግጣሉ። ድንገት መንፈስ ቅዱስ በኢትዮጵያ ላይ ይነፍሳል። ሰዓቱ ደርሷል። በእውነት አሁን ከጊዜ አንጻር ነው እግዚአብሔር ታሪክን። ጊዜ እንደ ሰዓት ክብ አይደለም። እንደምታዩት በየዘመናቱ እግዚአብሔር ፕሮግራም አለው። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ስለ ጊዜው እውቀት ያለው። ዳንኤልም የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ለራሱና ለሕዝቡ ይጾምና ይጸልይ ዘንድ ጀመረ። ገብርኤልም ከሰማይ እየበረረ መጣ። የተወደድክ ዳንኤል አላለው፣ እጅግ የተወደድክ ዳንኤል። ጸሎት አረገ። ስለ ጾምክ አይደለም፣ ስለ ጸለይክ አይደለም፣ የጊዜው ጸሎት። ይኸው 69ኛው ዓመት ብትጸልይም ብትጾምም ቢሰማህም አይመልስልህም። ጸሎትህና ትንቢታዊ ቃሉ ተጋጠመ። ሰው ዳንኤል የጊዜ ውስጥ ያውቃል። ኢየሩሳሌም የመጎብኘትሽን ጊዜ አላወቅሽም ብሎ አለቀሰላት። ዘመን አለማወቅ አምላክ አስለቅሷል። ወገኖቼ በዚህ ሰዓት እለምናችኋለሁ፣ መንፈስ ቅዱስ ታላቅ ነገር በአዲስ አበባ ሊያደርግ ጊዜው ደረሰ። እኔ ተዘጋጅቻለሁ። ዮሐንስ አለው፣ ፊሽካ ነፋለት። ዮሐንስ ጀምራለሁ። ከምድረ በዳ ማርሽ አልቀድመው አልዘገየም። ዮሐንስ ይመስላችኋል እንጂ የጊዜው ዮሐንስ ነው። በጊዜ ውስጥ እግዚአብሔር ሥራ በጣም ታላቅ። እኔ ስለ ምጽአት እንኳን አይደለም፣ ነገር ግን መለኮታዊ ቀጠሮ ለአገሮች ለግለሰቦች ቀጥሯል እግዚአብሔር። የጊዜ ሚስጥር እንድናውቅ የልቦናችን አይኖች ይክፈት። ዝም ብሎ የሚመሽ የሚነጋ አይደለም። በዘመናት በወራት በቀናት በሰዓታት ውስጥ ሚስጥር አለ። ጌታ ኢየሱስ ታውቃላችሁ
አንቀጥቅጧቸዋል። ሲናገርና ሲጠይቅ ሲመልስም ተገረሙ ሊቀ ካህናቱ። ነገር ግን አልተገለጠም። ለምን? ጊዜው ሙቀት አንሶት ነው። አምላክ በ30 ዓመቱ ሲጠመቅ ሰማይ ተከፈተ። ኢየሱስም በይፋ ማገልገል ጀመረ። በ3 ዓመት ተኩል ገለበጠ። አባቶች ሰዓቱ ደርሷል ይላል እና ውበቱ ዮሐንስ የተገለጠው ልጁ ተልኮውን ብቻ ሳይሆን ልጁ ጊዜው ነው። እባክሽ መሐሊ በሩን ክፈችልኝ፣ ሆነ ጠላ ጫማ አውልቄ ቢጃማ ለብሻለሁ፣ እባክሽ እኔ እንደሆንኩ አውቀሻል። በየተራራስ ዘል ላንቺ ነው የመጣሁት ውዴ፣ ወይ እባክህ ሙቀት ውስጥ ነኝ። እልፍ ብሎ ሄደ። የዘላለም አምላክ ተላለፈች። በሩን ስትከፍት የለም። የዘመረችው መዝሙር ይሄ የውዴ አሻራ ነው ቁጥር 1፣ ውዴ ዙምዙም ጸጉር አለው ቁጥር 2። ወንበዴዎች ተበደቧል። ከጊዜ ውጭ የሆነ መዝሙር ያየ ስላገለገልክ አይደለም፣ በጊዜው ስላገለገልክ። አንዳንዴ ዘመን ካለፈ በኋላ ለአገልግሎት ስትለመን ሁሌ አትለመን። ዘመን እንደ ባቡር ድምን ላድርገው ብትልም ሙሉ ውበቱን አታገኝ። ትዝ ይላችኋል አቢግያም ናባልን ነበረ ባሏ፣ ባለጌ ተሳዳቢ፣ ስንፍና ምናምን ተሰካራ። አቢግያስ አእምሯ ታላቅ፣ ውበቷ ድንቅ። ወንዶቹን ሁሉ ግደሉ አለ ዳዊት ስለሰደበው። አቢግያም እየበረረች ወደ ባሏ አይደለም ወደ ዳዊት ሄደች። ብራዘር አትግደል፣ እሱን ከገደልከው ከስራት ተፈታው፣ ሁሉን ላገባ እኮ እችል ነበር፣ ነገር ግን ጊዜው ገና ነው፣ እንዳትነካው እንዳትነካው። አስገራሚ ሴት ነች። በ10ኛው ቀን እግዚአብሔር ናባልን ቀሰፈው። ጊዜ ታውቃለህ፣ ሕያው እግዚአብሔርን ወንጭፍ በድንጋይ እንደሚጣል ነጥሎ ይመታዋል። አንተ ከጊዜ በፊት ቀደምክ፣ እጅን መልስ ትለዋለህ። በ10ኛው ቀን ስትነግረው ልቡን መታው። በ10ኛው ቀን እግዚአብሔር ቀሰፈው። አቢግያም ተፈታች። አቢግያ ላገባሽ ይፈልጋል ዳዊት፣ ፈጥና ሄደች። አስገራሚ ሴት። ይሄ አይምሮሽ ይባላል። የቱ አይምሮዬ? ፈጥና ያመጣሽ። አቤት ጊዜ ማወቅሽ። ለጋብቻ ተጠየቅሽ፣ የገረዶቹ አጣቢ ነኝ ብለሽ ፈጠንሽ። ብትዘገይስ ሳኦል ስለሚያሳድደኝ ዛሬ ጅማ ቆንኩ ነገ መቀሌ ነኝ ሁሌ አትጠየቂም ነበር ማለት። ለጋብቻ የጠየቋችሁን እሺ በሉ አላልኩም። ግን ቢሆንም አንዳንድ ጥያቄ ግን ላይደገም ይችላል። ራስ እህቴ ሆይ ቴክስት ከላከልሽ መርምሪው፣ ቴክስት ላኪለት መርምሪው። ቶሎሽም እምቢም ባትይም ግን አንዳንድ ጊዜ ላይደገሙ ይችላሉ። ስለ ዮሐንስስ ከምድረ በዳ የእግዚአብሔር ቃል መጣለት። ውበት ጊዜን የሚያውቅ ዮሐንስም ወደ ዮርዳኖስ ማዶ ወጣ። ሮም ሄዳ ይላችሁ በዓለም ሁሉ ወንጌል እንድንሰብክ የእግዚአብሔር ፈቃድ ቢሆንም ስፍራና ዳርቻ የሚመድብልን የእግዚአብሔር ኢየሱስ ነው። አንዳንዴ ብር ብለን ስፍራችንን ያለ ምሪት እንለቃለን። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ነው። በሁሉ ቦታ ስኬት የለም። አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመችህ። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው። በዓላማ በአንድ ቦታ ሲያስቀምጥ ከመንፈስ ቅዱስ ጋር ዮሐንስ በዮርዳኖስ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ የተላከው የሄደው በወንዞች በባህር ስር። ዮሐንስ መቄዶንያ አልሄደም፣ ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ ሮም ቢሄድስ፣ ግሪክ ቢሄድስ የፉኝት ልጆች ቢላቸው ዲሞክራሲ ነው ተነካይ አይሆንም። ዮሐንስ የሚያምርበት በእስራኤል። አንዳንዴ ወገኖች ሆይ ምንም ድሆች ብንሆንም ነገር ግን እግዚአብሔር ዓላማ አለውና ያለ ምሪት አገርን መልቀቅ፣ ስፍራን መልቀቅ ብዙዎች ከስራዎች አሉ። አንቺ እዚህ ሀገር ምን አመጣሽ? ጸጋሽ እኮ በጉጉት ምን ጠብቀው ነበር። ቄስ ይህን ጥያቄ አታንሳብኝ ያሉኝ ብዙ ናቸው። ተውሲ ላይ ያለ ምሪት ሳልሰማ መጥቼ ረግረጉ ጌታን አልካልኩ እንደቀደም መሆን አቃተኝ። ለምን አቃተሽ? ያለ ምሪት ስፍራ ይቀር አልጠጣም አላመነዝርም። ነገር ግን ስፍራ የለቀው
በራሴ ለካ አልኖርም፣ እሱ በሚያኖረኝ ቦታ እኖራለሁ። ኢየሱስም በ9 ወሩ ወደ ኤፍራታ ሄደ። ለምን ሄደ? መወለጃ ስላጣ አይደለም። አንቺ ኤፍራታ ቤተልሔም ሕዝቤን የሚጠብቅ መስፍን ካንቺ ይወለዳል ስለተባለ ወደ ግብጽ ይጃላት። ለምን? ልጄን ከግብጽ ጠራሁት ተባለ። ናዝሬት ኖረ። ለምን? ናዝራዊ ይባላል የተባለ ይፈጸም ዘንድ ነው። ሄሮድስ ሊገል ነው፣ ከኢየሩሳሌም ጥፋ፣ ለዛ ቀበሮ እንዲበለው። የሰው ልጅ በኢየሩሳሌም ሊሰቀል የተወለደው ያደገው የሞተው በመረጠው አይደለም። ለዚህ ጨካኝ ነው ዮሐንስ በምድረ በዳ እሳት ውስጥ ተቀመጠ። ዮሐንስ ወደ ዮርዳኖስ ይላል። ማንም ለራሱ ሊኖር አይችልማ። ጆሮ እንደተበሳ ለክርስቶስ እኖራለሁ ካልክ በደሞዝ ሳይሆን በተልኮ ትኖራለህ። ዮሐንስ ልብሱ ተልኮ ሁን ባለው ቦታ ይቀመጣል። አንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስራችን ስለማንናበብ ነው። ትዝ ይላችኋል፣ ጳውሎስ ወንጌል ሊሰብክ ነው ሄደው፣ ሊነግድ አይደለም። መንፈስ ቅዱስ በመንገዱ ላይ ቆመ። የክርስቶስ መንፈስ ከለከለ። 5 ከተሞች ላይ ብዙ ዓመት ነው ኢንቨስት ያደረገው። ወደ መቄዶንያና እርዳን የሚል ራእይ ሲያይ በፍጥነት ከሲላስ ጋር ሄደ። ማንም ሊቋቋመው አልቻለም። ከገረዱ አጋንንት ወጣ። እስር ቤቱ ይንቀጠቀጣል፣ ምድር ይንቀጠቀጣል። ሊዲያ ጌታን ታምናለች። ኢሮፕን አነቃነቃል። ለምን? ያው ጳውሎስ ነው። አሁን ግን በስፍራው ላይ የቆመ ጳውሎስ። ለምንድን ነው ጳውሎስ ስኬት ያጣው? ስለመሰለው ሄዶ ነዋ። ወደ መቄዶንያ ምን መጣ? ራእይ ስለተቀበለ። ቀድሞ ቢጠይቀው አይከሰምም። እግዚአብሔር የሚናገር አምላክ በውስጥ ቀይ መብራት እያበራ ጥሰህ መሄድ አደጋ። ሲኦል ባትገባም ስኬት ግን ዮሐንስ ያገለግለው እንዲነድ እንዲያበራ ያደረገው ስፍራውን ስላወቀ ነው። ጊዜውን ስላወቀ ነው። ልዩ ተልእኮ ስላወቀ። ሰዎች ሁሉ አንተ መሰከርክለት፣ ወደ ኢየሱስ ሄዱ ተባለለት። ኢየሱስ አረጋገጠለት። ደስታዬ ፍጹም ሆናል። ዮሐንስ በተሰጠው ዘመን ነደደና በራ። ሁሉ የተጻፉ ገጾች። ለምን? ጊዜውን ያውቃል። ዮሐንስ ስፍራውን ያውቃል። ተልእኮ እንደ ፀሐይ ብርሃን እየደመቀ በስብከቱ ክርስቶስ እየጎላ ብዙዎችን መሪ ጌታ ሆኖ ወደ ክርስቶስ መራቸው። አስገራሚ ዮሐንስ ሩጫውን ጨርሶ ይላል፣ ተረኛ መልእክተኛ አንተ። እግዚአብሔር ይላል ከሰው ጋር መወዳደር ትተህ ተልእኮን ፈልግ። ለምን ተፈጠርኩ ብለህ ጠይቀኝ፣ መንገድን አሳያለሁ። ስለዚህ ለሚጠፋ እንጀራ ለምድራዊ ነገር አትኖርም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። የምትኖረው መልካሙን ሥራ በኢየሱስ ልትፈጽም። ያ መልካም ሥራ የፓስተሮች ብቻ ነው አይደለም። ውብና ድንቅ ያንተም ያንቺ። በዚህ በዮሐንስ ልክ ለመኖር እግዚአብሔር በዚህ ዘመን በኢትዮጵያ ውስጥ አዲስ አበባ ፈጠረኝን በትክክል ከንቱ ሰው የለም፣ የማይረባ ሰው እንድትነድ እንድታበራ እግዚአብሔር ይላል። ለአንዳንዶች እስካሁን ሳሰለጥናችሁ ነበር በጓዳ፣ አሁን ጊዜው ደረሰ። በምድረ በዳ ኖርክ ማለት አትረባም ማለት አይደለም፣ የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ ስርጓጎጡን ባንተ ሊያስተካክል ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ስለዚህ አሁን ጆሮውን አንቅተህ ከመለኮት ሰዓት ጋር መገስገስ በኢየሱስ ስም ይሁን። ዮሴፍ እባክህ ለፈርዖን ንገር፣ ምንም ሳላረግ አሰሩኝ። ዮሴፍ በመልክተኛ አትወጣ፣ በአጋጣሚም አልታሰርም። ሰዓቱ ሲደርስ ያስቸኩልሃል። የታሰረብህ ለሚገለጠው ክብር እንዲያዘጋጅ ምድረ በዳ በሰዓት ያቃጥላል። ሰዓቱ ሲደርስ ፈተና ገበታን ያዘጋጅ። እግዚአብሔር ጉባኤን ያዘጋጅ። በመክሊት የምትነግድበት ሰዓት አሁን ነው። ስለ ስፍራ የዘላለም አምላክ ጠይቅ። ስም ትሰማል። የሚያምር ቦታ ቸርች ቀይ ማለት ያደለም ምድብ መለኮታዊ ቦታ። አቤት እኔ አሁን ያለሁበት ቦታ 100% እርግጠኛ ነኝ። ከመለኮት ጋር ተናብቤ ስለተጠራው አልመጣሁም፣ ስለተፈለኩም አልሄድኩም። የዘላለም አምላክ ይትፈልገኝ ባስቀመጥከኝ
ቦታ የስብከቴ ትኩረት ምን ሊሆን ይገባል? የጊዜው የመለኮት ፕሮግራም ምንድነው? ተናበሉ። አሁን በጣም ደስ ይላል። እግዚአብሔር ልቦናችሁን ይክፈት። እንጸልያለን።